ለጀማሪ ተማሪዎች የተዘጋጁ ሌሰኖችን እናያለን። እንዴት አድርጋችሁ እንግሊዘኛን በቀላሉ መናገር እንደምትችሉ፣ እንዴት አድርገን አገጣጥመን መናገር እንዳለብን በዚህ ትምህርት ላይ እናያለን። ስለዚህ ይህን ወሳኝ ትምህርት እንዲከታተሉ ለተለያዩ ጓደኞቻችሁና ቤተሰቦቻችሁ የእንግሊዝኛ ቋንቋ መልመድ እንዲችሉ ይህን ቪዲዮ ሼር ማድረግ እንዳትረሱ። ይህን ቪዲዮ ከወደዳችሁት እናንተም ላይክ አድርጉ። ሰብስክራይብ ከማድረግ እንጀምራለን ማለት ነው። Alright, are you ready for today's class? Right, so let's get started. እስቲ ዛሬ በደንብ አድርጌ ለጀማሪ ተማሪዎች እንዲረዳ በአማርኛ እንዴት አድርገን መረዳት አለብን። መጀመሪያ ምን ማለት ነው ያለብን? ምንድነው የምናገረው? ምንድነው የምለው? ሐሳቤን ስገልጽ መጀመሪያ መጥቀስ ያለብኝ ነገር ምንድነው? ምንም አይነት እንትኑ ከዚህ በፊት እንቱ ባይኖራችሁም በቀላሉ አሁን ስለራሳችሁ ስለሌሎች ሰዎች መናገር እንድትችሉ የሚረዳችሁን ነገር እናያለን። ስለዚህ በቋንቋ ደረጃ አንድን ነገር ለመግለጽ መጀመሪያ ምን ያስፈልገናል? ስለምንድን ነው የምታወሩት? ያ ባለቤት ይባላል። ሳብጀክት እንግዲህ ሳብጀክት የምንለው ነው ባለቤት። ስለዚህ ተናጋሪው ንግግሩ ማንን ነው የሚመለከተው ነው። ስለዚህ ሁልጊዜ እናንተ ስታወሩ ስለራሳችሁ ከሆነ እናንተ የመጀመሪያ ሰዎች ናችሁ። ፈርስት ፐርሰን ነው የምትባሉት። ሁሉም ሰው ለራሱ ስንተኛ ሰው ነው? ፈርስት ፐርሰን የመጀመሪያ ሰው ነው። እኔ ለራሴ ፈርስት ፐርሰን ነኝ። ስለዚህ እኔ እላለሁ ማለት ነው። ራይት እኔ አይደለም ብለው ስለራሴ ሳወራ። ስለዚህ እኔ የምትለዋ ቃል ታዲያ ምንድን ነች? አይ እኔ እንግሊሽ አይ ነች። ራይት እኔ ስለራሴ ስናገር ምን ማለት አለብኝ? አይ ማለት አለብኝ። ሁሌ አይ ከአይ ነው የሚጀምረው ማለት ነው። ስለማን ማውራት ነው የፈለኩት? ስለራሴ አንዳንድ ነገሮች ልነግራችሁ ፈልጌያለሁ። እስቲ አሁን ከስም ልጀምር። እኔ ዳንኤል ነኝ ለማለት እንኳን መጀመሪያ አይ የምትለዋን ሳብጀክቲቭ መጠቀም አለብኝ። እኔን የምትገልጸው ኦኬ አይ ነች ማለት ነው። ማንም ሰው ራሱን የምትገልጽ እኔ የምትለዋን እቺን ማወቅ ይኖርብናል። አይ ነች። ስለዚህ ቀጥሎስ ምን እንደሚያስፈልገኝ ነኝ አሁን ላይ ራይት። ይሄ ከዚህ በፊት የነበረኝን ስም አይደለም የምነግራችሁ። ወደፊት ሌላ ስም ሊኖረኝ ይችላል፣ ስም ልቀይር እችላለሁ። ይዶ ነው ግን በቃ አሁን ላይ እኔ ማን ነኝ? ዳንኤል ነኝ። ስለዚህ እኔ ዳንኤል ነኝ። ልክ አሁን ቀጥታ አማርኛው ምን ይቀድማል? ካያችሁ ሳብጀክቲቭ አለች። አሁን እኔ ከዛስ በኋላ ይሄ ምንድነው የምናስገባው? ኦብጀክት የምንለው አለ አይደል? ያ ነው ቀን የሚመጣው። ኦኬ ድርጊቱ ሁሌ አማርኛ ላይ ካያችሁ መጨረሻ ላይ ነው አይደል? አበበ ሰው በላ አይደል? የበላው ነገር ተጠቅሶ ነው ከዛ በላ የሚባለው ወይም ደግሞ ያ ነው። ስለዚህ ትንሽ የዚህ ነው ታስተካክሉልኝ። በአማርኛው ከለመዳችሁት ያነጋገር እንትን በቃ ድርጊቱን አማርኛ መጨረሻ ነው የሚለው። ኢን እንግሊሽ ግን ድርጊቱ ወይም ደግሞ ታይሙ አፍተር ዘ ሳብጀክት ይግባ። አሁን እኔ ዳንኤል ነኝ በቃ ነኝን ብቻ አምጡልኝ። ነኝ አምነች። እሺ ኢን እንግሊሽ እኔ ነኝ ነኝ ነው ነኝ ስንል ስለራስ ስናወራ ነው። ስለዚህ አይ አም ካላችሁ እኔ ነኝ ማለት ነው። በቃ ራይት አይ አም ምንድነው? እኔ ነኝ የሚለውን ያዙልኝ። አይ አም አሁን የፈለጋችሁትን ቃል እዚህ ጋር ማስገባት ነው። እኔ ምን ልል ፈልጌ ነው? እኔ ዳንኤል ነኝ ማለት ነው የፈለኩት። አይ አም ዳንኤል። ይሄ ዳንኤል የሚለውን ቃል አስገባው። እኔ ዳንኤል ነኝ ነው ያልኩት። ኦኬ ስለዚህ እናንተን በቃ የሚገልጽ ነገር አለ አይደል እንዴ? ደስተኛ ምንድነው? ደስተኛ ሃፒ። እሺ አይ አም ሃፒ። ጠንካራ ምንድነው? ስትሮንግ አይደል? አይ አም ስትሮንግ። ተግባቢ ምንድነው? ሶሻብል። ስለዚህ ተግባቢ ነኝ በሉኝ። አይ አም ሶሻብል። ቀልጣፋ ንቁ ነኝ። እሺ አይ አም ንቁ ምንድነው? አክቲቭ። አይ አም አክቲቭ። ምንድነው ማለት የምትፈልጉት? እኔ ጎበዝ ነኝ። ችግር የለውም። ጎበዝ ምንድነው? ክሌቨር። ስለዚህ ምን ትላላችሁ? አይ አም ክሌቨር። ጉድ ጃብ። ጠንቃቃ ነኝ እንበል። ከማን በቃ አሁን ቃሉን እኮ ነው ያወጣችሁ የምታስገቡት። ዛትስ ኢት። ኬርፉል አይደለ? አይ አም ኬርፉል። ናይስ። እሺ እኔ ግዴለሽ ነኝ ደግሞ ከሆነ አይ አም ኬርለስ ይሆናል። ኬርለስ ራይት። ቅድም ኬርፉል ጠንቃቃ ነኝ ነው። አሁን ደግሞ ግዴለሽ ነኝ ስትሉ ቃሉ አለች በቃ። ወይ ነው አይደለሁም አፍራሽ እናድርገው። አይ አም ኖት ደግሞ ካለች ሁሉ ጊዜ በቃ አፈረስ ነው ማለት ነው። አይደለም ቅድም አይ አም ነኝ አይደለ? አይ አም ነኝ። እሺ አይ አም ኖት ደግሞ ምን ይሆናል? አይደለሁም። ስለዚህ እንዳልሆናችሁ ደግሞ ስትናገሩ አይ አም ኖት ትላላችሁ ማለት ነው። እስቲ ጎበዝ ነኝ አይ አም ክሌቨር አንነበረን? ክሌቨር። ሰነፍ አይደለሁም ቢሆን ደግሞ አይ አም ኖት ሌዚ ራይት። ለምን ሰነፍ ምንድነው? ሌዚ። ስለዚህ ምን ትላላችሁ? አይ አም ኖት ሌዚ። ሰነፍ አይደለሁም። ጠንቃቃ ነኝ አይ አም ኬርፉል። ይደገም አይ አም ኬርፉል። ናይስ። እሺ ግዴለሽ አይደለሁም
I am not careless. I am not careless. Good job. ደግ ምንድን ነው? ደግ kind. ስለዚህ ደግ ነኝ በሉ እስቲ። I am kind. Good job. I am በጣም ጥሩ። እስቲ ደግሞ ስስታም አይደለሁም እናድርገው። ስስታም የምትለውን ቃል ነው ማወቅ የሚኖርባችሁ። በቃ ይሄ ነው ስትራክቸር ራይት። አሁን ስለእናንተ መናገር ትችላላችሁ፣ ራሳችሁን መግለጽ ትችላላችሁ ራይት። የተሰማችሁን ስሜት፣ ኢሞሽናችሁን፣ ፐርሰናሊቲን፣ ቢሄቪየርን፣ አቲቲዩድን፣ ስትሬንግዝን ኦኬ አንድ ነገርን ኳሊቲ፣ ኳንቲቲ፣ ፕራይስ፣ ኢሞሽን፣ ናሽናሊቲ ኦኬ ብዙ ነገሮችን መግለጽ ስትፈልጉ ደግሞ ይሄ ገላጭ ማለት ነው። ገላጭ ቃላቶች አሉ። ገላጭ ማለት ይሄ አድጀክቲቭ ነው። ገላጭ ነው እንግሊሽ። ስለዚህ አድጀክቲቮቹ ያ ቃል እናንተን የሚገልጽ ከሆነ ተጠቀሙት። በቃ አያም ብላችሁ ወይም አያም ኖት ማይገልጻችሁ ከሆነ አያም እኔ ነኝ ስትሉ ነው። አያም ኖት እኔ አይደለሁም ስትሉ ነው። ስለዚህ አሁን አድጀክቲቭ የሚለው ቃል እንግዲህ ዲክሽነሪ ላይ ኤዲጄ ሾርት ፎርሙ ማለት ነው። ኤዲጄ ነው አድጀክቲቭ። how do we represent adjective to the dictionary? ኤዲጄ። ስለዚህ ቃላቶቹ ላይ ካያችሁ ዲክሽነሪ ላይ በቅንፍ ኤዲጄ ይላል። ያ ቃል ገላጭ ነው ማለት ነው። እሺ ስለዚህ ያን ገላጭ መጠቀም ትችላላችሁ። እናንተን ከገለጸው የምታወሩለትን ነገር ከገለጸ ይሲ አምጥታችሁ ዝም ብላችሁ ማስገባት ምንም ነገር አያስፈልግም። በቃ ደስተኛ ሃፒ ያልኩኛል አም ሃፒ ስለው ሃፒ ደስተኛ ሃፒ ይልና ኤዲጄ ይላል። ገላጭ ነው። ስለዚህ አንድ ሰው ደስ ሲለው የሆነ ነገር ሲደሰት ደስተኛ ብለን እንገልጻለን ራይት። ስለዚህ ያንን ማስገባት ነው ቃሉን ራይት very easy በጣም ቀላል ነው ራይት። በዚህ ወይ መለማመድ ነው። እስቲ ታዲያ አሁን እቺኑ ሻል እናረጋታለን። ትንሽ አፕግሬድ እናድርገው። ሞር ደግሞ ለምን እንዲጋብዛችሁ ለንግግር። አሁን ይሄ የንግግር ክህሎታችሁ ብዙ ጊዜ ሪትን ፎርም ላይ ነው ሎንግ ፎርም የምንጠቀመው። I am happy። ስለዚህ ጋር ልክ ይሄ ስጽፍ ነው I am happy። ሳውራ ግን እንዲህ አይደለም። ይሄ ንግግር ቀልጠፍ ይላል። ይሄ ኢፌክቲቭ መሆን አለበት። ታዲያ እንዴት አድርገን ነው የምናፈጥነው ወይም ደግሞ ኢፌክቲቭ የምናደርገው ካላችሁ use contractions ማለት እነኚህ ማሳጠሪያ ናቸው። ኦኬ I am የሚለውን ሁለት ቃል እንደ አንድ ቃል መጥራት ትችላላችሁ። እንዴት አድርጋችሁ ነው እንደ አንድ ቃል የምትጠሩት? ይሄው I am አለች አይደል? ስለዚህ የመጀመሪያዋ ቺኝቷ am ላይ ያለችው a ሁሌ የመጀመሪያው ቫውል ድሮፕ አርጓት። ኦኬ እሷ አሁን አታስፈልግም። ኮንትራክሽን ሲሆን ትጠፋለች ማለት ይሄው አይ አለች። ከዛስ ኮንትራክሽን እቹትና ምልክቷ ኮንትራክሽን ምልክቷን ትጠቀማላችሁ። ከዛስ ኤም አሁን ሁለቱን ወርዶች አይ እና አም ሁለት የነበረው ድምጽ አንድ ድምጽ ሆነ። ምን ሆነ? አይም ነው። አሁን ሲጠብ አይም። ስለዚህ አሁን እስቲ እዚህ ነኝ፣ እዚህ ምንድነው? ሂር ነው። እዚህ ሂር ነው ቃሉ። እዚህ ነኝ ስትሉ አይም ሂር። እዚህ አይም ሂር፣ አይ አም ሂር ነው ሎንግ ፎርሙ። ኢዝሊ ግን ምን ትላላችሁ? I'm here እዚህ ነኝ ማለት ነው። እዛ ነኝ ኮንስ I'm there እዛ ነኝ right። ቅርብ ነኝ። ቅርብ ምንድነው? ስለዚህ ቅርብ ነኝ በሉ እስቲ። ይሄ ረጅሙ ነው ስትጽፉ እንዲበሉ ስታወራውን ቀልጠፍ እናድርገው። እስቲ ንግግራችንን ምንድነው ነው ያላችሁ? ቅርብ ነኝ። ቅርብ ምን አለ? near። እሺ ስለዚህ ምን አለ? I'm near I am ሲያጥር ምን ብለናል? I'm እንደ አንድ ድምጽ ያዙልኛል። I'm ከዛስ near አንድ ላይ ነው። I'm near ይሲ ሩቅ ነኝ። ሩቅ ምንድነው? ሩቅ ፋር ነው። ሩቅ ፋር። ስለዚህ አሁን ፋርን ነው የምናስገባው። እሺ እቺ ምንድነች? I'm አሁን የምናስገባ ፋር። ሩቅ ነኝ I'm far። ኦኬ ረጅም ነኝ I'm tall። አጭር ነኝ I'm short። ወፍራም ነኝ I'm fat። ኦኬ አጭር ነኝ I'm thin። በቃ የሆናችሁትን ተግባቢ ነኝ I'm sociable። ጠንቃቃ ነኝ I'm careful። I'm ከዛ እንትኑ ማስገባት። ስለዚህ ስትሉት I am አትበሉ። በቃ right make it more effective። ምን ትላላችሁ? I'm ከዛ ቃሏል እስቲ በስቷባችኋል ስራ ምናምን ተወጣጣችሁ ቆዳው ምን ትላላችሁ? I'm ቢዚ ማለት ነው። ቢዚ ቀለል ያሉ ቃላቶችን የምንጠቀም መጀመሪያ ላይ። አሁን ቃላቶቹን እያሻሻልን እንሄዳለን። እንዳልኳችሁ ይሄ ለጀማሪ የተዘጋጀ ትምህርት ነው። ሞር እንግሊዘኛ ቋንቋ በቃ ማንም ጀማሪ ይሄ ምንም የትምህርት ደረጃ አያስፈልገውም። ከህፃን እስከ አዋቂ ከኬጂ እስከ የተለያየ የትምህርት ደረጃ ላይ ያላችሁ ግን ቋንቋን ደግሞ በደንብ መናገር እንድትችሉ ከስረ መሰረቱ የሚረዳችሁን ነገሮች እንድትይዙ ነው። ይህ ትምህርት ተከታታይ ትምህርት ነው። ሌሰን 1 የዛሬው ትምህርት
ስለዚህ ኔክስት ደግሞ ሌሰን 2 3 እያልን የምንሄድባቸው የክላስ እንትኖች ስለሚኖሩ መከታተላችሁን እንዳትረሱ። በዚሁ መንገድ ቋንቋን ትለምዳላችሁ ማለት ነው። እኛ ጋር ደግሞ ተፈላጊ ገዛ ካስፈለገ ቪቪአይፒ የቋንቋ ትምህርት ቤት በመምጣት በአካል ወይም ደግሞ በኦንላይን አስተምራችኋለሁ። ስለዚህ በዛ መንገድ ክላሱን እንድትከታተሉ ማድረግ ይቻላል ማለት ነው። ስለዚህ አሁን ወደ ትምህርታችን እንቀጥል። አይ አም ብላችሁ አይም አሳጥረናል። በቃ ይሄ አጥሯል። አሁን ደግሞ እስቲ ኔጌቲቭን እናሳጥረውና ቅድም ካልናቸው ጋር እንዲህ ነኝ እንዲህ አይደለሁም ቀልጠፍ ባለመልኩ እንዴት እንድናገር እናያለን። አይ አም ይሄ ረዘመ ሲያጥር አይም ሆኗል ብለናል። አሁን ደግሞ አይ አም ኖት አይደለም ይሄ ስናሳጥረው አይ አም ምን አለች ደግሞ አለች። አሁን አይም ኖት ሆነ ማለት ነው። ቅድም አይ አም ኖት 3 ድምጾች ነበሩ። አሁን ግን በቀላሉ አይም ስለሆነ አንድ ድምጽ ተፈጠረ። ከዛ ኖት ደግሞ ሌላ ድምጽ አንድ ላይ አሁን አይም ኖት። ስለዚህ አይም ኖት ይሻላል አይ አም ኖት ከምትሉ። አሁን እስቲ በንግግር እናምጣው። ሰነፍ አይደለሁም አይም ኖት ሌዚ። ግዴለሽ አይደለሁም አይም ኖት ኬርለስ። ስራ አልበዛብኝም አይም ኖት ቢዚ። ደካማ አይደለሁም አይም ኖት ዊክ። ሞኝ ምንድን ነው? ፉል። ሞኝ አይደለሁም ብሎኛል። አይም ኖት ፉል ወይም ፉሊሽ ማለት ትችላላችሁ። ጨካኝ አይደለሁም ክሩል ነው ጨካኝ። አይም ኖት ክሩል። ይሄ ባለጌ አይደለሁም። ኦኬ ሩድ ነው ባለጌ። አይም ኖት ሩድ ራይት ሩድ። ይሄ ራስ ወዳድ አይደለሁም ከሆነ አይም ራስ ወዳድ ምንድን ነው? መጀመሪያ ራስ ወዳድ ሰልፊሽ። ስለዚህ ምን ትላላችሁ? አይም ኖት ሰልፊሽ ራይት። አሁን አይም ነው ያልኩት። አይ አም ኖት ሰልፊሽ ቢሆን ኖሮ ስንት ድምጽ ይኖረዋል? አይ አም ኖት ሰልፊሽ ነበረ። አሁን ሁለቷ ምን ሆነች? አንድ ድምጽ ሆናለች። አንድ ላይ ናቸው። ስለዚህ አይም ከዛስ ኖት ሌላ ድምጽ ነች። ሰልፊሽ 3 ሆነ ራይት። ተወሰነ አጥሯል። ናይስ። ስለዚህ እስቲ አሁን ደግሞ ምንድነው የምናደርገው? እንዲህ ነኝ እንዲህ አይደለሁም። በምን አይነት ወይ? በሾርት ፎርም ነው። አሁን ንግግር አይደል እንደ የምንማረው። ስለዚህ የተሻለ ቶሎ ለመናገር ቀልጠፍ ባለ መንገድ ንግግራችሁን እንዲሆን ታዲያ በቃ ይሄው ዛሬውኑ በማን በአይ ነው ትምህርታችን። ዛሬ ስለ አይ ነው የማወራው። እኔ የሚለውን ነገር መግለጽ መቻል አለብን። በቃ በቀላሉ በአድጀክቲቮች ኦኬ ገላጮችን በመጠቀም ቃሉን ታመጡና ቁጭ አድርጋችሁ ከስትራክቸሩ ጋር ከዛ እንዲህ ብላችሁ መናገር ነው። ይሄን ታዲያ እንዳልኳችሁ የተለያዩ ብዙ ቃላቶችን አሁን ኢዚ ነው ለማግኘት ካስፈለገው ምን ይሰጣችኋል? ቃላቶችን እንዲያመጣችሁ እዚህ ቦታ ላይ መሰካትና መለማመድ ግን ያስፈልጋል። አሁን እንደሚቀጥለው ትምህርት ስንሄድ ምን መሆን የለበትም ይሄኛውን ነገር ኤክሰርሳይዝ በደንብ ሳናዳብረው ወደሚቀጥለው መሄድ አይኖርብን። ስለዚህ ይህን ቪዲዮ እያያችሁ ኤክሰርሳይዝ ማድረግና መደጋግሙ ማለት ነው። በጣም ሲምፕሊ ፎር ሹር ይህን ትምህርት በስርዓቱ ያውን የምለቃቸውን ኮንቲኒየስ ተከታታይ ሌሰኖች በ3 ወር ውስጥ በደንብ ብቁ ተናጋሪ ትሆናላችሁ። ግን ጊዜ ስጡ፣ በደንብ ተለማመዱ። ራይት ታዲያ መተናል። አይ አም ምን ብለናል? አይ አም ኖት ምን ብለናል? ሲያጥር አይም ኖት። እሺ ስለዚህ አሁን እንተዋቸው ሎንግ ፎርሞቹ ልናወራ አይደለ? ከዚህ ምንድነው ፖዚቲቭ እኔ ነኝ አይም። እሺ እኔ አይደለሁ አይም ኖት። አሁን አንድ ላይ አይም ከዛስ አይም ኖት። እሺ ደስተኛ ነኝ አልከፋኝም እንላለን። ደስተኛ ሃፒ ነው፣ መከፋት ሳድ ነው። እናምጣቸው። አይም ሃፒ ከዛስ አልከፋኝም አይም ኖት ሳድ። ጎበዝ ክሌቨር ነው፣ ሰነፍ ሌዚ ነው። እስቲ እናምጣው። አይም ኖት ሌዚ። ጎበዝ ነኝ ሲሆን ደግሞ አይም ክሌቨር። ስለዚህ ጎበዝ ነኝ ሰነፍ አይደለሁም አይም ክሌቨር I'm not lazy. All right. ደግ ነኝ ስስታም አይደለው። ደግ ምንድነው? kind. ስስታም ምንድነው? greedy. እናምጣቸው። ደግ ነኝ ስስታም አይደለው። I'm kind. ከዛስ I'm not greedy. I'm kind. I'm not greedy ማለት ትችላላችሁ ማለት ነው። right. እንቀጥል። ጠንቃቃ ምንድነው? careful አለ። ግዴለሽስ? careless. እናምጣው። I'm careful. ከዛስ I'm not careless. I'm careful. I'm not careless. even ትርጉም ይሰጣሉ። ስለዚህ እንዲህ ነኝ እንዲህ አይደለም ስትሉ ኢዝሊ እንድትጠቀሙ ማለት አሁን ሐሳቦችን እያመጣችሁ ሁለት ቃላት እያደረጋችሁ እስቲ እናንተ ደግሞ በደንብ እንድትለማመዱና እነኚህ በደንብ እንድታዳብሩ እፈልጋለሁ። so I will see you next time on lesson 2 እንገናኛለን። right, don't forget to practice. okay, practice makes perfect. so if practice makes perfect and the perfect needs practice, I perfectly practice and practically perfect. ሁሌም እንደምንለው so keep practicing until you master it. right, see you next time.